ሴትዮዋ ላትሞት ትችላለች። ጃጓር 100% ይኸውልህ 80% ላትሞት ትችላለች ሴትዮዋ። የሚያዩት ቪዲዮ ምንድን ነው? እሺ የሞት የሬሳ ቪዲዮ ከሆነ ያዩት ምን አስደነገጣቸው? ገለዋታል። ምን አስፈራቸው? ያዩት የሆነ ሴትዮዋ እየተሰቃየች በጋንጊስተሮች ስቃይ ውስጥ ያለች የሴትዮዋ ቪዲዮ እያዩ ይመስለኛል ሁሉም ዝም የሚሉት። ዮኒ ማኛ ላይ የውም እንደ ሲገባ እንዳንበሳ ሆኖ ገባ፣ ሲወጣ ፈሷ እንዳመለጣ ጦጣ ቁስስ ብሎ ወጣ እኮ። ምን እንዳላቸው እኮ አላውቅም እኮ ምን እንዳለው ለዮኒ ማኛ እኮ በጣም የሚገርም ነበር። ለነገሩ ዮኒ ማኛ ራሱ የማይዋደዱትን ሰዎች በግድ አስታርቆ ነው ችግር ላይ የፈጠረው። እናትየዋ እንዳዘነችበት በዮኒ ማኛ ተናግራ ነው የሞተችው። ደህና የተለያዩትን ሰዎች መልሳ አስታርቀ ብላ የተናገረችው ቪዲዮ አለ። እናትየዋ የትግራዊነት ጃጓር ትግራዊነት ምናምን አይደለም። ያው እኔ ማንም የሆነ ሂማንነት ይሰማኛል። የሰው ሂማንነት ነው። እኔ እዚህ ሴትየው የሚያከራክረኝ የእሷ አላግባብ ድምፅ የሌላት ሴት ስትሰደብ ስትዋረድ የነበረች ቲክታክ ላይ አሁን ደግሞ በምን ምክንያት ሞተች? እውነት ሞታ ነው ወይንስ ምንድን ነው የሚለው ነገር ነው እንጂ የዘር ነገር አይደለም። በምጽፉ ሰዎች እያየዋችሁ ነው። ምንም አይነት እኔ ከማንም ጋር ጥላቻም የለኝም። አንተ ትግራዊ ስለሆንክ ነው ብላችሁ ምጽፉ ሰዎች ተዉ። ስማ፣ አንዳንድ ወለዮች የእሱን ፎቶ ፕሮፋይል እያደረጉ ለእሱ እየደገፉ ያሉ ወለዮች አሉ። አንዳንድ ወለዮች እያሉ ነው እና ብዙ ሰው እንደዛ ሲወቅሰኝ ነበረ። አዎ ወለዮች ታውቃለህ? አዎ ወለዮች ምን እንደሚፈልጉ ታውቃለህ? ገብቷል። ዛጓር አጀንዳ ላይ የሚፈልጉት ለምን? አብዛኞቹ የመዳም ቅመሞች የወሎ ልጆች ስለሆኑ ማለት ነው። አጀንዳ ጠፍቶባቸው ሰሞኑን እያፋሸጉ ነበረ እና እዚህም ትክክል እዛም ትክክል፣ እዚህም ልክ ነህ እዛም ልክ ነህ እያሉ እያጣሉ አጀንዳ ለምደዋል። ገብተዋል አይደል? እንቅልፍ እስኪወስዳቸው ድረስ የሰው ጸብ ነው ሲከታተሉ የሚያድሩት እና አሁን እሱን የሆነ አጀንዳው ቁልፍ ካለ በቃ ይደብራቸዋል። ስለዚህ አሁን እኛ ጋር መጥተው እሱን ይደግፋሉ አውቀው ማለት ነው፣ እንዳታውቀው እንድትናደድ። እሱ ጋር ሄደው ደግሞ እኛን ይደግፋሉ። ስለዚህ ወለዮች ወደውት ምናምን ሳይሆን አጀንዳ ጠፍቶባቸው ሳዑዲ አረቢያ ምናምን ያሉ ዱባይ ያሉ እህቶቻችን እንቅልፍ ጠፍቷል ሰሞኑን እየደበራቸው እንጂ አሁን አሌክስን በምን ደግፈውት ነው ሰውዬ? እኛ ጋር ደግሞ በሀና ጉዳይ ሲከራከር ስለነበረ ነው። ለዛ ነው የሚደግፉት። በሀና ጉዳይማ እዛ የታገተችውን ትግራዋይ ገንዘብ ከፍሎ አስለቅቆ ሀናን ሽምጥጥ አድርጎ ተዋት። እንደውም በሱ ላይ መነሳት ነው ያለባችሁ። አሁን ተጋሩ እንትን ቲዲኤፍ ጋር ደውያለሁኝ። አሁን እርምጃ ይወሰድብን ቤተሰብ ሲል እውነት መስሏችሁ ነው እንዴ? ይሄ ሰውዬ እኮ ሽንት ቤት ቁጭ ብሎ እኮ ዝንብ ማስፈራራት የማይችል እኮ ቅማላም እኮ ነው። እንደዚህ እጅ ረጅም ምናምን መስሏችሁ ነው? እኔም ብትሉ ያምራል። የታጠቀ ኃይል ከፈለግኩኝ በአንድ ቀን በሁለት ቀን የማደራጅ ሰው ነኝ። አሁን ወለየዎች ደብሯቸው ነው፣ አጀንዳ ጠፍቶባቸው ነው። አሁን የዱባዩ ሕግ ከወጣ ወደዚህ በተለይ አጀንዳ ጠፍቶባቸዋል። ዱባይ ውስጥ ያሉ እህቶቻችን በተለይ ነሙና ምናምን አጀንዳ በየቀኑ እየፈጠሩ እየተሰዳደቡ ምናምን ሲያዝናኗቸው ነበር። አሁን አጀንዳ ሲጠፋ እቺ አጀንዳ እንዳትታፈን እዛም ልክ እዚህም ልክ እያሉ ማለት ነው ነው የፈለጉት። ጃጓር ገብተዋል አሁን እንጂ በሀገራችን ጆሮ የሚበሳ ወንድ ምናምን አይወደድም። በወሎ ይገሉታል እንደውም ቢያገኙት። እንዴት ነው? እኔ እኮ አጀንዳ ሲጠፋ ይጨንቀኛል በጣም። እኔ የምላችሁ እንደው የትግራይ እንደው ወገኖቼ እንደው የትግራይ ወንድ እኛ የምናውቀው ጆሮውን ሲበሳ ሳይሆን ወገቡ ላይ ዝናር አድርጎ ጫካ ሲገባ ነው የምናውቀው። እንዲህ አይነት ሰው ግድ ተፈጥሮ እንዴት ነው? በጣም ነው በጣም ነው የምወድህ፣ በጣም ነው የማከብርህ በመምረቅ ሰብ ማለት ነው። የትግራይ ልጅ ዝናር አያደርግም። የራያ ልጆች ነን ዝናር የምናደርገው እንጂ ባህላችን ወደ ትግራይ ለምንድን ነው ቆንጣ ለብሶ ነው የሚሄደው የትግራይ ልጅ እንጂ የማን ዝናር የማን ትጥቅ ነው ደግሞ? የጆሮ ሎቴ አድርጎ እኔ አላየሁም። እኔ ከዚህ ጋር አንድ አይነት ሆኑብኝ። አያደርጋል ሎቴ ነው ወንድ እንዴት ነው ሎቴ ያደርጋል? በባህላችን ይደረጋል። አያደርጉም ግን ዝናር ግን የራያ ነው።
ቀልድ ነው። አብሽር እንግዲህ ያለውን ነገር እናያለን። እስቲ መብረቁ ደውልና ከኢትዮጵያ የህግ አካላቶች መስማት የሚችሉ ከሆነ ገብተው እስቲ እኔም ያሉትን ደውልላቸውና መጥተው እንዲሰሙ ከዛ ጉዳዩ እንዴት እንደሆነ እንትን ላሉ እስከዛ አውሩ። ያ የህግ አካል ዝግጁ ነው። ከኛ የሚፈልገው እንትን ብቻ ነው፣ መረጃ ብቻ ነው የሚፈልጉት። ትንሽ ፍንጭ ነው የሚፈልጉት። እናም አሁን እንትናት ትያዛለች። ይቺ ማነው ኤደን የምትባል ሴትዮ ሀቁን ካላወጣች ትያዛለች። እሷ በቅርቡ ላይ ያለ ኒና እንዴት ነሽ? ኒና ወለው ደውልላቸውና ይምጡ። በነገራችን ላይ አሁን የቀልዱ ቀልድ ነው። ዛሬ ይሄ እንትና የሚባል ሰውዬ ይገባል ተብሎ ሲጠበቅ ነበረ። ባለሁለት ጆሮ ጌጡ ቅማላሙ አልገባም። ካልገባ ተጠያቂ ነው፣ ከገባ ደግሞ እናዳምጣለን የሚለውን ከወደሱ በኩል ሀቅ አለኝ የሚለውን እናዳምጣለን። ምን አይነት ሀቅ እንዳለው የተወሳሰበ ነው የሚለውን ይሄ ሳያብራራ ግን ነቅነቅ እንዳይል ይሄ ቅማላ የተወሳሰበ ነው። የእሷ ግድያ የተወሳሰበ ግድያ ስለሆነ ፈርቻለሁ ብለዋል። የተወሳሰበ ግድያውን ያብራራለን። በሱ በኩል ያለው እንዴት ነው የተወሳሰበው፣ መቼ ነው የተወሳሰበው የሚለውን በደንብ አድርጎ ማን ያወሳሰበው። የተወሳሰበ ነው ካለ አገዳደሏን ያውቃል ማለት ነው። ያኔ በሰው እጅ እንደሞተች ያውቃል ማለት ነው። ስለዚህ ይናገራታል። ያለበዛ በኤርትራዊ መታወቂያ እንደሚኖር ሰምተናል። እዛ ቦታ ላይ ስዊዘርላንድ፣ ሌላም አሉ። የግድያ ዛቻዎች አሉ። አንጠለጥላለሁ፣ ሱሪ አወልቃለሁ፣ ሱሪ ለብሳለሁ፣ እታጠቃለሁ የሚል የመሳሰሉ የግድያ ቪዲዮዎችን ሰብስበናል። በቅርቡ እሱም ተይዞ ሀገር ይገባል። ያቺ ኤደን የምትባለዋ ሴት መጠየቅ አለባት። የቲና ፍትህ ሳይሰፍን መቼም ቢሆን አንለቀውም። ይህ ሹጢያም ደግሞ እጁ ረጅም ነው ምናምን ኩኪ እጅ ረጅም አታውቁም እንዴ እናንተ? እጁ ረጅም ከሆነ ምን ነው እኔ ላይ አልረዘመም? እጅ ረጅም ዝም ብሎ በቃ እዚህ ሚዲያ ላይ እየተበጠረቀን በሙሉ እጅ ረጅም ትላላችሁ። እየነገርኳችሁ ነው። እጁ እንትኑ ቀበቶ ላይ እንኳን እንደማይደርስ ነው የምነግራችሁ። ሱሪ እንኳን የለውም። ቁምጣ የሚያለብሰው ፓንትን ማን ነው ዳይፐር የምታለብሰው ራሷ ባለቤቷ ናት። ወይኔ እጅ ረጅም ዱባይ ላይ አንድ ሴት ለመክሰስ ገንዘብ አዋጡልኝ የሚል ሰው አሁን ይሄን እጀ ረጅም ትላላችሁ። አንድ ግለሰብ እጀ ረጅም ለመሆን መጀመሪያ ገንዘብ ያስፈልገዋል። ገንዘብ ከሌለው ማንም ሰው እጁ ረጅም አይደለም። ገንዘብ ያስፈልጋል፣ አእምሮ ያስፈልጋል። ይሄ ባልና ሚስት አጋቢ የሆነ ስራው በሙሉ ራሱ የሴታ ሴት የሆነ ስራ ነው የሚሰራው። እዚህ ሚዲያ ላይ ቁጭ ብሎ ትዳር አገናኝ ምንድን ነው እጀ ረጅም? ሴትዮዋን ግን ገብቷችኋል። ሴትዮዋን ለማጥፋት እጀ ረጅምነት አያስፈልግም። እኔ አሁን እዚህ ከቁጭ ብዬ አዲስ አበባ የፈለኩት ሰው ምንም ማስደረግ ይችላል እንዴ? ያ 100 ሺህ ብር በቂ አይደለም እንዴ? ሲቀጥልስ ደግሞ መርዝ መጨመር ቀላል እኮ ነው። መርዝ ጨምሮ ነው ላስገድላት ከተባለ ሴትዮዋ ቡና ከጠጣች በኋላ ታመመች ነው የሚነገረው። ሚስኪን ናት፣ ደካማ ናት። ማለት ደካማ ስላችሁ በሰው ሀገር ኑሮ በጣም ጊዜዋን ያባክነች ሴት ናት። ሰው አማኝ ናት፣ እንደምታዩት ምስኪን ናት፣ በልጆቿ የተከዳች። ስለዚህ እጀ ረጅም ምናምን የምትሉትን ነገር ተውት፣ እሱን ተውት። አላወቃቸውም እጀ ረጅም። ለእሱ የምታሽቃብጡ ካላችሁ ደግሞ ጆሮ ጌጥ ግዙለት። ምክንያቱም ሁሌም አንድ አይነት ጆሮ ጌጥ ነው የሚለብሰው። ትዳር አያገኝም፣ ባል አያገኝም። ጆሮ ጌጥ መቀየር አለበት። ግዙለት። አርቴም ቢሆን ግዙለት። ቀየር ያድርግ። እንጠልጠል ያለውም ያደርግ። ረዘም ያለ ወተት ያለ አዋታችሁም ቢሆን ግዙ የጆሮ ጌጥ። አይዘድሩ ደግሞ እኮ ስሙን አሞራው ማለት እኮ ነው የገረመኝ። በረረ፣ ከፍ ብሎ እየበረረ ነው። ምን አዲስ አለ? አዲስ ነገር ያው ዛሬ ቅዳሜ ከሱ ነው የምንሰማው። እንግዲህ እሺ፣ ለምን ካሜራ ከፍትም? ከፍታለሁ ካሜራ እንደዚህ ነው። ይህ የወንድ ጆሮማ እዚህ ጋር አሁን እየዳብ ለምንድን ነው ያቋረጠው? ይሄ ጉዳይ
እየዳዊም ማቋረጥታል አጀንዳው ሰው ጥሩ ቢሏት ጣንፊያ እንዳለች ነው ራሱ መጣ ነው የሚባለው። ሰው ጥሪ ብሉሽ ራስሽ መጣሽ። ይኸውልሽ እየዳብ እኮ አንድ ነገር ጧት ካወራ ማታ ሌላ ነገር ነው ማውራት የሚፈልገው። ከባድ እኮ ነው። አንድ ነገር ላይ ቆሞ ጸንቶ መቆም በጣም ከባድ እኮ ነው። እሺ አሁን እኛ የዚህ ሴትዮ ግራይ ሳይታወቅ አንለቅም ወይ በህይወት ካለች ሳትወጣ ከዛ ገብቶሻል። ደባዊት ያሉን አውርዱና ትልኩልኛላችሁ ብለዋል ተብሏል። የሚከታተሉ ሰዎች አሁን የሆነ ቦታ ነን ያለነው ለስራ ጉዳይ የሆነ ነገር ሰዎችን ለመያዝ ይሄድ ነው አሉ አሁን እና ምንድነው ያለውን ነገር እንትን አድርጉና እንከታተላለን ብለዋል። በአንተ በኩልም ያሉትን ሰዎች ይከታተሉ። ምክንያቱም ይሄንን ማወቅ አለብን። እውነተኛ ሞታ ከሆነ ፈጣሪ ነፍሷን ይማራት አይደለም የሚባለው። አይ በሰው ተገላ ከሆነ ግን ሀቋ መውጣት አለበት፣ ሀቋ መውጣት አለበት። ከዛ በኋላ ሌሎች ነገር ማን ነው እንዴት ነው ያደረገው የሚለው ነገር ብዙ ነገሮች አሉ። ብዙ የምናወጣቸው ሚስጥሮች አሉ። ልጅቷን አሉ አጣድፈው ትኬት ቆርጠው ወደ እሱ ጋር የላኩት እነሱን ሁሉ ነው የምንጠይቀው። አስደፋሪዎች ናቸው ራሳቸው እነሱ፣ እናውቃቸዋለን። የልጆች እናት ናቸው። ስለዚህ ብዙ አይነት ታሪኮች ስላለ የግድ ሰዎቹ ተከታትለው ይሄን ነገር እውነት በሰው እጅ ሞታ ከሆነ በሆነ ፖይዝን ተደርጋ ከሆነ መታወቅ አለበት። ለምንድን ነው አታውሩ አትናገሩ እየተባለ ሰውን ማሸማቀቅና ማስፈራራት ወንጀል ነው። ይሄ ራሱ ምልክት ነው እኮ። መጀመሪያ ይኸውልህ አሁን እሱ ሞቶ ሀቁን የማይናገር ከሆነ መጀመሪያ የምናስይዘው ኤደን የምትባለዋለች። ኤደንማ ቀላል ነው እኮ ማግኘት እንችላለን እኮ። ኤደን የምትባለዋንማ ማግኘት እንችላለን። በደቂቃ ውስጥ መያዝ ትችላለች እሷ። የኤደን ችግር የለውም። ያ ኤደን አገር ቤት 4 ኪሎ ላይ ተቀምጣ ቀባጥራ ጀምራ ቤቶቹ ነገር ታጣራ ነገር ኤደን በደቂቃ ውስጥ እናስይዛት እንችላለን። ግን ኤደን ላይ ችግሩ ምንድን ነው? እሱ አሁን ያየችው ነገር አልተናገረችም ነው አልተናገረችም። ለኤደን ሸር አድርጉላት እስቲ። መምጣት የምትችል ከሆነ ነው ይበራት። አለዛ በራሷ ላይ ወጥመድ አታስገባ። ማስረዳት የምትችል ከሆነ የትኛው ፓርት እውነት ዴንጀረስ፣ የትኛው ፓርት አደገኛ መሆኑን ትወቀው። የዚህ ፓርት እኛንን ወይንስ እነሱ ናቸው አደገኛ ሊሆኑባት ለህይወቷ የሚችለው? እስር ቤት የሚያስገባትን ነገር መያዝ ማውጣት እንችላለን እኛ። የእሷ ጉዳይ መጋለጥ አለበት። እሷ ነች። እብረኩ ሰላም ነው። እንዴት ነሽ? ሰሙ እኔ ስዊዘርላንድ ነው ያለሁት፣ አሞራ ያለበት ሀገር ማለት ነው። እሱ ወረቀት እንደውም በነገራችን ላይ በኤርትራ ኬዝ ነበረ የሰጠው ወረቀት ተቀምጧል። ከአሁን በፊት ስዊድን ነበረ አዱብሌና የምትባል ኤርትራዊት ታውቃት ከሆነ ማለት ነው የእሷን አካውንት የቲክቶክ አካውንቷን ፓስፖርት ምናምን ቀይሮ እዛ የነበረውን ጊፍት ምናምን ወስዶ ዳሀብ ፋይቲንጋ የምትባል ኤርትራዊ ዘፋኛለች ፈረንሳይ፣ እነሱ ምናምን ጠበቃ አድርገው ኤርትራዊ እንዳልሆነ እንትን ጠቆመውበት ወረቀት ተቀምጧል። ይሄ እርግጠኛ ሁኛ ነው የምነግርህ፣ ወላሂ ልዓዚም ወረቀት ተቀምጧል። ፒቴሽን ሰብስበውበት ማለት ነው። ፈረንሳይ የምትቀመጥ ዳሀብ ፋይቲንጋ የምትባላለች ዋና የኩናማ ዘፋኝ ናት። በነገራችን ላይ እኔ ኤርትራዊት ነኝ እና የእነሱን ኬዝን እየከታተል ነበረ። አሁን ምን ሆነ መሰለህ? አሁን ስቶሪ ላይ የለጠፈው እኔ አልገባም ብሎ ለጥፏል። ገባህ? እኔ አልገባም ብሎ ስለለጠፈ ከሆነ እሑድ ገባለሁ፣ ካልሆነ ግን ኔክስት ቅዳሜ ነው የምገባው ብሏል። አሁን ይሄ እዚህ ላይ ውስብስብ እየገቡትን እንትን እያለ ነው እየሰጠ ያለው ጊፍት እየሰጠ ምናምን አፋቸውን እንትን እያዘጋ ነው ያለው። የሆነ የተወሳሰበ ነገር አለ። እኔ እንደ አንድ ሰሚራ ኢብራሂም ብጠይቀኝ ሴትዮዋ የሞተች ሆኖ አይሰማኝም። ታግታለች፣ ገንዘቧን ፈልገው ታግታለች። የሞተች ሆኖ በምንም ተአምር አይሰማኝም። ታግታለች። ዞሮ ግን ለማየት ያብቃ። ያጠፋታል ማጥፋት ግን አሁን ታግታለች። ለምን? በእሷ ስር ያለውን አካውንት ልጇ ሲጀምር የሆነ ዘገምተኛ ነገር ነው የምትመስለኝ እና
የታገተች ነው የሚመስለኝ። አልሞተችም፣ እንደዛ ባይ ነኝ። በተረፈ እሱ ግን ወረቀት የለውም፣ መንቀሳቀስ አይችልም። አሁን አሜሪካ ኤምባሲ እንትን እያሉ ነው መሰለኝ፣ እንትን ኢንፎርሜሽን እንትን ብለዋል መሰለኝ፣ እንትን በኢሜይል ምናምን ኮንታክት እያደረጉ ነው፣ እያሳወቁ ነው። እንግዲህ የሚሆነውን እናያለን። የሞተችው ነው አይሰማኝም፣ እንደዛ ነው። እና ስዊዝ ነው ያለሁት፣ እሱም ስዊዝ። እናመሰግናለን በጣም ታንኪዩ ኢንፎርሜሽን። ኖ ምንም እንዳሰሚያቸው ልንገርሽ፣ ለሀቅ ነው፣ ለእናት ነው ይጮሹ። እቺ ለተጎዳቸው እናት ነው፣ ለእናት እናቲቱ በጣም የምታሳዝነው ወላሂ። ይሄ ነው በቃ። እኛ እሱ ካልነካት በራሷ መንገድ ከሞተች እሰየው። እኛ ምንም ነገር ከሱም ከምንም የምንፈልገው ነገር የለም። ግን አሟቷቷ እንዴት ነው? ትናንትና $520,000 ሸጣ፣ ሪሰንትሊ ሸጣ ቤቷን ወደ አገር ቤት እንደገባች እናውቃለን። የሬስቶራንቱ ገንዘብ፣ የተለያየ ገንዘብ ይዛ እንደገባች እናውቃለን። ኢንፎርሜሽኑ ደርሶናል። እቺ ሴት ገንዘብ ይዛ የገባችው የተለያየ ገንዘብ እና ያንን ገንዘብ ምን ለማድረግ ነው አሁን የተደረገበት ነገር? እንዴት ነው ዊዝን 3 months ይቺ ሴትዮ ልትሞት የቻለችው? አያችሁ፣ በ3 ወር ውስጥ እንዴት አድርጋ ልትሞት ቻለች? በሰው ነው ፖይዝን አድርገዋት ነው ወይንስ ታግታ ነው? ለምንድን ነው የተወሳሰበ ነገር አልኩ። የፈለገ ነገር ብዘቀዝቀኝ አሁንም ለዚች ሴት እናት እስከ መጨረሻው ድረስ ነው። እየሰማኸኝ ነው? ትናንትና በፌክ አካውንት የት እንዳለ አይቻለሁኝ። መተክ እኔ ጋር አካውንት ላይ ገብተክ ብሎክ አድርጌ ወጥተሃል። ግን አሁንም ቢሆን ልንፋታ አንችልም። እሺ፣ ማስፈራራቱ አይደለ። ሌሎቹ እንደነ ሀብስራት ምናምን ምን አርፈሽ ልጅችን ብታሳድጊ ምናምን ያልከው ሴቶች ስለሆኑ አስፈራራቸው። ግን በዚህ ቤት ላይ ብትመጣ ደግሞ ጀግና የሆኑ ጥሩ ታጋዮች አሉ። በወረቁ ጋር ብትሄድ፣ እኔ ጋር ብትመጣ፣ ሌሎችም እንደዚች እንደ እህቴ አይነቱ ሌሎችም በጣም ጎበዝ ልጆች አሉ። በብሔር ሳይሆን በቃ ለዚች ሴት ምንድን ነው የገደላት? ለእሷ ደም አንጠለጥልሻለሁ እንዳልካት እውነት አንጠለጠልካት ወይንስ በምንድን ነው የሞተችው? ቪዲዮ ይወጣል። ይሄን ይዘን ስዊድን ሁሉ መጥቼ መከራከር ይችላል። ጠበቃ ገዝቼ እስከ ስዊድን ሀገር ምን መምጣት እችላለሁ። ምንም የሚያግተኝ ነገር የለም። ስለዚህ እውነቱን ንገረን፣ አታስፈራራ። ሰዎችን ነፃነት ስጣቸው። የሆነ ነገር ተደበቀ ካለ ነገር ውጣና አውራ። ይሄ በምናምን በጊፍት በምናምን የምንሸነፍ ሰዎች አይደለም። ምክንያቱም ያለን ይበቃናል፣ በቂ አለን። ከአንተ የምንፈልገው ነገር ምንም ነገር የለም። ለአንተን ልንረዳ እንችላለን። አንተን እኮ ጌም ስትጫወት እኮ ይሄ ህብረተሰብ እኮ ነው እኮ የረዳችሁ። ኬታ ምተ ነው ህብረተሰቡ የሰጠ ገንዘብ ነው እንዳለ ነገር አክት የምታደርገው። ስለዚህ አታስፈራራ፣ በግልጽ አውራ። የተደረገችውን ነገር ካለ ለህዝብ አሳውቅ። ወይንም ደግሞ በፈጣሪ ሞታ ከሆነ ማስረጃ አስተን፣ ወይንም ደግሞ ተመርምራ ለሬሷ ብላችኋል። የት አለ ማስረጃው? ይሄ በገንዘብ የወጣ ማስረጃ ሳይሆን ትክክለኛ የወጣ ከዶክተር ጋር የወጣ ሬሳ የተመረመረበትን ማስረጃ እንፈልጋለን። በዶክተር ጋር ዝም ብሎ በገንዘብ ተከፍሎ የወጣ ወረቀት ሳይሆን። ስለዚህ የምንታገለው ለማን ነው? ለዚች ለተጎዳች እናት ነች። ነገ እናት ትሆናላችሁ። ልጃችሁ አዋርዳችሁ ሄዳ በበኋላ በቦይፍሬንዷ ተሰድባ ተዋርዳ አንጠለጥልሻለሁ ተብላ ተንጠልጥላ ቀረች። ይሄ ነው የሚያሳዝነው። ለዚች ለተንጠለጠለች ነፍስ ደግሞ ከጎኗ ነን። በምንድን ነው የሞተችው? እውነት እንዳልከው አንጠለጠልካት ወይንስ ምን አደረካት? ሂሳብ አወራረር ከ21 ዓመት የአስራብሻትን ሂሳብ አወራርዳለሁ ብለሃል። አወራረድ ሂሳብክን ወይንስ ምንድን ነው ሲያረከው? በዚህ ነው እንጂ እኛ ከአንተ ጋር ሰላማዊ ሰውነን ምንም ጉዳይ የለንም። ግን የዚች ሴትዮ ሀቅ ግን ከሰማ ነው አንተ ካወራው ካስፈራራት የተደረገ ነገር አለ ብለን ነው የምናወራው። ስለዚህ አሁንም የምታወራው የምትናገረው ነገር ለህዝብ አሳውቅ። ህዝብ እየጠበቀ ነው። በምንድን ነው የሞተችው? ምንድን ነው ጉዳዩ? የተወሳሰበው ነገር ያልከውስ ምንድን ነው? አታውሩ። የተወሳሰበ ነገር ነው ያልከው ምንድን ነው? እሱ የተወሳሰበው ነገር ሰው ገለዋታል። ማን ነው የገደላት? ይህንን አሳውቁን።
በቃ እኛ እንተዋለን። ከዛ በኋላ ለሚመለከተው ክፍል በኢትዮጵያ ያለው ሬሳው ወጥቶ ይመረመራል። በዛ ነው የምንፈልገው እንጂ አንተ ስላስፈራራክ፣ አንተ ፎቶ ስለቀዘቀዘክ ወይንም ደግሞ ልጆችሽን አሳድጊ ብለ ሴቶችን ስላስፈራራክ አይቆምም። የሚቆም ነገር የለም። የህግ አካላቶችን ከታች ጠርተናል፣ እየሰሙ ነው፣ ጉዳዩን ይከታተላሉ እስከ መጨረሻው ድረስ። አሞራው እኛ ሌላ ችግር የለብንም። ሀቁን ብቻ ተናገር ነው የምንለው። በማስፈራራት ልታሸንፍ አትችልም። እሺ አታሸንፍም። ይሄ ነው እኔ የምለው ግን እነ ወርቄ በዛን ያህል ደረጃ ለአንዲት እናት ለአንዲት 20 ዓመት ለፍታ ባሳደገችው እናት በዛን ያህል ደረጃ ቡዳ ስለሆነች እያሉ እንደዛ የሚናገሩት እንደ ምን ያህል እድሜ ሊኖሩ ነው? አቤት ጭካኔ! ወርቄ ተናገረችውን ሰምተሃል? እኔ ወላሂ ልዓዚም እንደው ከአንጀቴ ነው ያለቀስኩት። በጣም ነው የምታሳዝኑች። ወርቄ የምትባልች ኤደን የምትባለው ሴትዮ ላይ ግን እኔ 101% እርግጠኛ ሆኜ የምነግራችሁ እውነት አለ። ኤደን ላይ ኤደንን አሁን እዛም እንዳገባ እነ ወርቄ እነ ሄለን እነምን እንትን መሀል ላይ ይዘዋታል። ኤደን የሆነ እጃው ጋር እንትን 50 ሺህ ላከልኝ እንደገና 1 ሚሊዮን ነው ምናምን እያለች ትናንትና ስትቀባጥር ነበረ። ኤደን ጋር የሆነ እውነት አለ። ሁለተኛ ነገር ደግሞ እኔ እነ ኩይሊያ ከፓልቶክ ጀምሬ ነው ማቃት ኩይሊያ አንዲት ባለጌ። እንደው በነገራችን ላይ ኩይሊያ እንትና አሞራ የሚሰጥ እንትን የጊፍት የሚሰጣቸውን አበረታታለሁ እያለች እኔ ምን ያህል አመት ሊኖሩ ነው በዚህ ያለ ደረጃ የጨከኑት? ሚዲያ የያዘው ነገር እኮ አይለቅም እኮ። እንደው ምን ሆኖ ነው በሴት በዚህ አይነት ደረጃ የሚናገሩትን ምን የሚሉትን የማያውቁ? እኔ አላቅም። እኔ የዚች ሴትዮ መቼም እኔ እንቅልፍ ነስቶኛል። በጣም ነው የምታሳዝነው። በጣም አላህ ሐቋን ያውጣላት። ለማንኛውም ኢንሻአላህ ሐቅ ከሷ ጋር ነው። እንግዲህ አላህ ከእናንተ ጋር ይሁን። በቃ ይሄንን ነው። መብረቁ በጣም አመሰግናለሁ ስላስገባ እናቱ ስለሰጠሽን ኢንፎርሜሽን በጣም እናመሰግናለን። ምናልባት በውስጥ ላኪልኝ ተቀምጧል ማለት መከሰስ ይችላል አይደለም? ነው እየተጠበቀ መኖር ይችላል መኖር ይችላል። ጀጓር እንትን ልሃለሁኝ አፒል ማድረግ ይችላል። አረጋለሁኝ እናወራለን። መብረቁን እፈልጋለሁኝ እናወራለን። እሺ የፈለጋችሁትን ኢንፎርሜሽን እኔ ስዊዘርላንድ ነው ያለሁት። አብሽሩ ችግር የለውም። አፒል ማድረግ ይችላል፣ መውጣት አይችልም። ግን ኬዙን እኛ ደግሞ ሌላ ነገር ይዘን ከሄድን ያው ነገሩ አሁን እኔ በሰው ላይ እንደዚህ ይሁን ልል አልችልም። ለምን መሰለክ? እኔ ሀቁን ብቻ ያውጣ ነው እንጂ የሞት ፍርድ ወይንም ሌላ ነገር ይድረስበት ብዬ አልልም። ለምን ትክክለኛ የዚህ ለሀቅ ነው፣ ለሂውማን ነው፣ ለሰው ልጅ ነው። ለሰው ልጅ እስከቆምን ድረስ የሚነግረን ነገር ካለ ይንገረን። እች ሴትዮ በምንድን ነው የሞተችው እንጂ እሱ ጉሮሮ ተይዞ ታንቆ ኢትዮጵያ ገብቶ እኛ ልንስቅ ልንትና እኔ ስሜት ሀሳቤም አይደለም። የተወሳሰበ ነው ያለውን እኔም ፈርቻለሁ። የተወሳሰበ ነው ያለውን ነገር ያብራራ። በነገራችን ላይ መብረቁ ገና ቢስሚላህ ብሎ የዚህ ሴትዮ ሙሲባ መጣ ሲል ምንድን ነው ያሉት? ላይ ገባ ሞተች አላሉ፣ ምንም አላሉ። ከዛ በሌላ ሰው ነው ሞተች ብሎ ያስገሩት። ለስቀል ላይ ገባ እሱም ዴዚም እንደዛ ነው ያሉት። በነገራችን ላይ አይታች ከሆነ ማለት ነው። ከዛ ሞተች ሲሰማ አሁን እኮ ፎቶግራፍ እየቀያየረ ደስተኛ ነው የሚመስለው። የእሱ አካውንት ደግሞ እሱ እጅ ላይ ነው፣ እንደፈለገ ነው የሚቀያየረው። እቺ ልጅ አንደኛ ነገር የአማርኛ አታውቅም ትላላችሁ እንጂ በደንብ ግጥም አድርጋ ታውቃለች። እናቷን ዱቄት እያለች ያንን ሁሉ ህዝብ በተሰበሰበበት እየተሳደበች ግጥም አድርጋ ታውቃለች። ሁሉን ነገር ታውቃለች። ዴዚ ማለት በነገራችን ላይ ልንገርህ አይደለም ወላሂ እንደው አሞራ ነገር ከመሞላትን ልጅ አይደለችም። ልጅነት ይኖራት ጅልነት ይኖራት። እኔ ቀይጤና እክል ላላት ከመፈጸም ወደኋላትን በኋላ ግን ይቆጫታል። ሴትዮ አሁንም አለች አልሞተችም እያልኳቸው ነው።
ታግታለች። እንትን ህልም አየሁ ብላ ያችው ወርቄ የተነገራትን በህልም አስመስላ ነው የተናገረችው። ወርቄ በነገራችን ላይ ጂል ነገር ናት። ያሏትን እንትን ዳይሬክት ላይ አትናገርም እንጂ አስመስላ ትወዳለች። ህልም አየሁ ብላ ስትመጣ እንደዚህ አግተዋት አንዱ እንደዚህ እያስፈራራት እንደዚህ አድርጎ ስትል ነበረች። ተናገራትን ነው በህልም ደረጃ ያወራች አለች። አሁን እኛ ሞራው ላይ ምንም የሚድረስ እኛ አንፈልግም። ልጅ ከጎኗ እስካልቆመች ድረስ ልጇ ክዳታለች። ለጎረምሳ ብላ ልጅነት ያቃት ምን ያቃት እዛው እንደፈጥረው። ሴትዮዋ ግን አልሞተችም። ያልሞተችውን እዩ። ለክርስቲያኖች እኮ ሲሞቱ እኮ ሐውልት ከጊዜ በኋላ ነው ሐውልት የሚያሰሩት። የሆነ ስም ግን ይጻፋል። ይሄ እኮ 1179 ብቻ እኮ ነው የተጻፈው። የሆነ ሰው የማንን ቀብር እንዳሳዩ ምን አለች ወርቄ? ሪሳ አይደለም ምን ይቀጣለሁ አለች። ወርቄም የምታውቀው ነገር አለ እኮ ኤደንን ይዛታለች። ኤደን ደግሞ የሆነ ገንዘብ ከላክላት ግድ የሌላት ጣጣ የሌላት ናት፣ ታወራለች። ግን እኔ ደግሞ እውነቱ ያለው ኤደን ጋር ስለሆነ ኤደንን ለጸጥታ አካል ሰጥታችሁ እንትን በሉ። ይኸውልሽ ወርቄ አጀንዳ ለማስቀየር ውሽማ አላት ባላላት እዛ የያዘችው ከሱ ገንዘቧን ይዞ ገንዘቧን ወስዶ ምናምን እያለች አጀንዳ ለማስቀየር የመጣችበት መንገድ ነው። እኔ እንደኔ ሀሳብ ነው ምላችሁ። የእሷን ኃጢአት የእሷን ነገር ብዛት ለማውራት ነው። ከዚህ ከአካባቢ ከምንጠረጥረው ቦታ እንድንወጣና ወደ ሌላ እንድንጠራጠር ሊያደርጉን ፈልገው ነው። ማንም ይሁን ማንም ሴትዮ በምን በግፍም ተገላ ቦይፍሬንድም ባልም የሆነ ውሽማም ከገደላትም ምንም ይሆን ይታወቅልን ነው ብቻ። ኤኒዌይ እኔ ወርቄን 101% እርግጠኛ ትክክል ነች ብዬ ሊቀበል አልችልም። የምንቀበለው ፓርት አለ፣ የማይንቀበለው ነገር አለ። ምናልባት መጠራጠር ያለብን ሴትዮዋን ስም ለማተፋት ውሽማዋ ነው ባሏ ነበረ የታየች ውሽማ መኖሯ ማን ነው? ስልክ እንዴት ነው ያማከረቻት ነበረ ወርቄ ይቅርታ አድርጊልኝና አንዳንድ ጊዜ የምሰጫቸው ኢንፎርሜሽንን ከሰው አላማ ከሰው ለማደነጋገር የምታመጪው ነገር በጣም ነው የሚያመው። ጥሩ አይደለም። አንደኛ የሞተች ሴት እንደዛ አድርገሽ ያልሆነ እርግጠኛ ያለንሽውን ሰው ውሽማ ነው ገንዘቧን በልቶ ምናምን ያልሽው እኔ አልተቀበልኩትም። የምታውቂው ነገር ካለ በግልጽ አውሪ፣ ለህዝብ እንዲሰማች በማስረጃ ይዘሽ ነይ። ማስረጃ ጋር አንቺ ስላወራሽ ህልም ስላየሽ አናምንሽም። ማስረጃ ጋር ይዘሽ ነይ፣ ለህዝብ አቅርቢ፣ ህዝብ ይመንሽ እንጂ ለማደነጋገር እንደዛ ትበይ ወርቄ። ይሄ ነው መብረቁ። ስም አሁን እንዳለችው ሰሙ ሐምሌ 5 ላይ ሲቀበር አይተው ቀብሩ ሐምሌ 5 ሲቀበር ቀብሩ አይተው ያ ቁጥር ሲጻፍ አይተው የእሷኑ ያሉ ሰዎች ናቸው። ሰዎቹ እንደዛ ነው የሚሉት። እሷ በህይወት አለች የሚል ሰው አለ። ሌላው ቲጂ የምትባሏ ትምጣልንና እዛ ቤቱ ኃላፊዎቹን ስልክ ሰጥታን እኛ ደግሞ በራሳችን መንገድ ብናናገራቸውና የተለያየ ጥያቄ ብንጠይቃቸው ጥሩ ነው። አሁን ያልኩ ገብተዋል። አሁን እያልኩ ያለሁት ሐምሌ 5 ሰው ሲቀበር አይተው ከእሷ ጋር አመሳስለው የእሷ ነው አሉ እንጂ የእሷ አይደለም እየተባለ ነው ቀብሩ። እሱን ነው እኮ የምልህ። ሁለተኛ ነገር ወዲያ ገንዘቧ የእሷ ያለው ወደ እነሱ ምን እስኪሉ ድረስ የሆነ እርምጃ አይወስዱባትም። ገንዘብ ይዛ ገብታለች ተብሏል። ማንም ይሁን ማንም እቺ ሴትዮ በህይወት አለች ባይ ነኝ። ማንኛውም እንግዲህ ወላድ መሀን የሆነችው ወላሂ የወላድ መሀን በጣም ታሳዝነኝ። እና ለማንኛውም መብረቁ በቃ ኢንሻአላህ አወራሃለሁኝ። እሺ ጃጓርም ፎሎ አድርጌሃለሁ። ፎሎ መልስ። እሺ ፎሎ መልስልሻለሁ እና እንትን በይኝ። እሺ ቻው። እሺ እስኪ ስለ ሴትዮዋ ኢንፎርሜሽን አለን የምትሉ 55 ቁጥር ጻፉ ፕሊዝ። በጣም ይሄ ነገር አደገኛ ነገር ነው። 55 ቁጥር ጻፉ። ሄለን የምትባልች ተረጋጉ ታማ ነው እያለች ነው ኮመንት ላይ። እስቲ እሷን አስገባትና እንጠይቃት። ተረጋጉ ታማ ነው የሰፈሬ ሰው ናት እያለች ነው ሄለን የምትባል ኮመንት ላይ አስገባትና እንጠይቃት። ታማ ነው ምን መረጃ አላት? ስደት አለኝ ከገባች አክሽን ሄለን የምትባል ጀምሮ የጻፈች ነው ሄለን የስ ኦኬ አሞ ባደረገ
ሰላም ብያለሁ። መብረቁ ትንሽ አንድ ሰዓት ልስጥና